አንድን ሰው የፈለከውን ያህል በድለህ ውስጣበቃ የተበደለውን እንኳን ሳይካስ ብሎ አፍ በለኝ ማለት ይቅርታን አያስገኝም። አፍ በለኝ ማለት ራሱ ሊያሳምመው ይችላል። ስለዚህ መሆን የሚገባው ምንድነው? ያለብህን ከተወጣህ በኋላ በገንዘብ በድለኸው ከሆነ ክብሩን ነክተኸው ከሆነ በተለያየ መንገድ ሰው ሊዘለም ይችላል። ያን የዘለምከውን ሰው ቂሳስ እንኳን ቢፈልግ ራስህን ማስመቸት እኮ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይገርም ነው። ዘመቻ ላይ ያሉ አንድ ሰሃቢ ባጠገባቸው ሲያልፍ ነካ አደረጉት። በድለውኛል ያ ረሱላህ አላቸው። ታዲያ ምን ላድርግ አሉት። እቅተድ ሚኒ ቂሳስህን ውሰድ ብለው ሰውነታቸውን ገለጹ። ሰውነታቸው ላይ ሆዳቸው ላይ ድፍት ብሎ ሳም አደረጋቸውና ጂሃድ እየገባን ስለሆነ ስንብት ነውና የእርሶን አካል ስሜ መሄድ ፈልጌ ነው ብሎ ካጠገባቸው ሄደ ይላል። ትልቁ ትምህርት እዚህ ላይ አይደለም፣ እሳቸው እዛ ድረስ መሄዳቸው ነው። በደልኩህ አይደል አቁስያለሁ ና ቂሳስ ውሰድ እስከ ማለት ራሳቸውን አመቻቸው። ስለዚህ የዘለምነው ሰው ካለ ልጅ ሊሆን ይችላል፣ ሚስት ሊሆን ይችላል፣ ባል ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ የሥራ ባልደረባ ሊሆን ይችላል። ሰው በባህሪው ሲበዳደል ነው የሚኖረው። ኢነሁ ካነ ዘሉመን ጀሁለን ብሎ ነው አላህ የገለጸው። ያንን ከላያችን ላይ መወጣት አንዱ ዝግጅት ይሄ ነው።